እግዚአብሔር ሰውን መውደዱን ያሳየበት መጀመሪያ በመፍጠሩ ነው። እኛ በመፈጠራችን በመሰረቱ ለእግዚአብሔር የምንጨምርለት ምንም ነገር የለም። እኛ በመኖራችን ለእግዚአብሔርም የምናሳንስበትም ምንም ነገር የለም። ለዛ ነው ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? አቤቱ ጌታ ሆይ የኛ መፈጠር ላንተ ምንም ላይ መሆንልህ ይችላል፣ ያንተ በእኛ ህይወት ግን መኖር በጣም ትልቅ ጉዳይ ነው ይላል። እኛ ለእግዚአብሔር ያን ያክል ላናስፈልገው እንችላለን የሚል ሰው በጣም አለ። ግን አግባብ የሆነ አስተያየት ግን መሆን አለበት። ምክንያቱም አንዳንድ ሰው ኃጢአት በጣም ከአቅም በላይ ሲጫነው እኔ ለእግዚአብሔር አላስፈልገውም ይላል። ማናስፈልገው ኃጢአት ስለሰራን ነው እንጂ ሰውነታችንና የተፈጠርንበት ዓላማ ኃጢአት ለመስራት ሳይሆን ቤተ መቅደስ ሆነን በቅድስና ለመመላለስ ከሆነ እግዚአብሔር ይፈልገን እናስፈልገዋለንም ጭምር። ግን በጥቅሉ ሰው ሊኮራ ደግሞ አያስፈልገውም። እግዚአብሔር አክብሮ ከሌሎቹ ፍጥረታት ለይቶ በማሰብም በመናገርም ለአክብሮተ ሰብ ደግሞ ሰውን ምን ያክል እንዳከበረው ለማሳየት ሲል ደግሞ ጭቃ ይዞ የታየው አምላክ እኛን ሲፈጥረን እግዚአብሔር ያውቃል። አዳምንም ሔዋንንም ፈጥሮ ሲያዘጋጃቸው እንደሚበድሉ እኮ ያውቅ ነበር። ለሱ ይሄንን ማወቁ ማእመረ ሁሉን አዋቂ መሆኑን ነው የሚያጠይቀው። አዳምና ሔዋን ሲኖሩ እንደሚበድሉ እንደሚያጠፉ አታርጉ የተባሉትን እንደሚያረጉ ይሄንን ሁሉ እንደሚከውኑ ያውቃል። ያውቃል። እያወቀ መፍጠሩ ነው ሊደንቃችሁ የሚያስፈልገው። እናንተ ልጆቻችሁ እንደሚያጠፉ እያወቃችሁ የሚያጠፉበት ቦታ ላይ አታስቀምጧቸውም፣ ታሻሻዋቸዋላችሁ እንጂ እግዚአብሔር ግን እንደሚያጠፉ እያወቀ እንደሚያሳዝኑት እያወቀ ምንም ነገር እንዳይጎልባቸው ምክንያት አልባ እንዲሆኑ ማለትም የመጀመሪያዎቹ የሰው ልጅ በደል ተብሎ የሚጠቀሰው እንግዲህ ዕፀ በለሷን ቀጥፎ መብላት ነው። እቺ ዕፀ በለስ ራሷን ችላ መርገም ያለባት አይደለች። ዕፀ በለስ ውስጧ መርዝ ያለባት ሆኖ አይደለም። ዕፀ በለስ ብቸኛ የተሸከመችው ነገር ቢኖር የእግዚአብሔርን ትእዛዝ ነው። የማንን ትእዛዝ? የእግዚአብሔርን ትእዛዝ ነው። እግዚአብሔር የሰው ልጅ ባጠፋበት ጊዜ ላይ በብዙ አይነት መንገድ መቅጣት ይችል ነበር። ለምሳሌ ማጥፋት ይችል ነበር። ሰውን ከናካቴው አጥፍቶ አዲስ ሰው መፍጠር ይችላል። እነሱም ደግሞ ካጠፉ እነሱንም አጥፍቶ ምን ማድረግ ይችላል? ሌላ አዲስ ሰው መፍጠር ይችላል። ያጠፋውን የበደለውን ያስቀየመውን የሰው ልጅ ግን ከሚያጠፋው መኖርን መረጠለት፣ ኑር አለ። ይሄ ምህረቱ ነው። ይሄ ፍቅሩ ነው። ይሄንን ያጠፋውን የሰው ልጅን በሌላ መልኩ በምን ሊቀጣው ይችላል ብላችሁ ብታስቡ ዘላለም ዓለሙን እየተሰቃየ እንዲኖር ሊፈርድበት ይችላል። ሁሉን ነገር ሰጥቼ ነው የፈጠርኩ፣ ምንም ያጎደልኩብህ ነገር የለም፣ አንተ ግን አጉድለህብኛል፣ ስለዚህ ዓይንህን ላፈር ብሎት ዞር በል ማለት ይችል ነበር። ግን የሰው ልጅ ያጠፋውን ጥፋት ገብቶ ተረድቶት ማረኝ ብሎ ሲመጣ ግን እግዚአብሔር አምላክ ምሮታል። ይሄም ምህረቱን ፍቅሩን የሚያሳይ ቅዱስ ጎርጎርዮስ የአዳምን የሔዋንንና የእባቡን ነገር በእንደዚህ አይነት ነገር ያስረዳዋል። ስለሚጠቅመን በደንብ አድርጋችሁ ስሙ። አዳም አይምሮ ወይም ህሊና ነው ይላል። እስኪ አዳም በሉ ህሊና አይምሮ ነው። ሔዋን በሉ ስሜት ናት። ሰይጣን እባቡ ነው። እባቡ ቀድሞ የሄደው ወደ አዳም ነው ወደ ሔዋን ነው? ሰይጣን መጀመሪያ ኃጢአት ለማሰራት ሲመጣ ወደ ጭንቅላታችሁ ይመጣል ብላችሁ አትጠብቁ። ወደ ስሜታችሁ ነው የሚመጣው። ስሜታችሁን ነው መቀስቀስ የሚፈልገው። ስሜት ከተቀሰቀሰ አይምሮም አያስብም። ምክንያቱም አምጣ የሚል ፍላጎት ስላለ ማለት ነው። እባቡ ሰይጣኑ አስቀድሞ ስሜት ወደ ተባለ ወደ ሴቲቱ ነው ሄደው። ስሜት የተባለው ሴቲቱ እንዲያስብ እንኳን ለአይምሮ ለአዳም እድል አልሰጠችው። ቀጥፋ ወዲያውኑ እንዲበሉ ነው ያደረገችው። በሉ፣ ወደቁ፣ አጠፉ ጥፋቱ። በዛ ጊዜ ለእግዚአብሔር ብዙ ነገር ማድረግ እየቻለ ታዲያ እንዳልኳችሁ መቅሰፍም ማጥፋትም አልፈልጋችሁም ብሎ መሄድም እየቻለ ያጠፉትን ጥፋት አምነው ምህረትን ለምነው ይቅርታ አድርግልን ሲሉት ከልጅ ልጃችሁ ተወልጄ አድናችኋለሁ አላቸው። ምን አይነት የሚደንቅ ምስክርነት ነው! እውነት ይሄ የሰው ልጅን አድነዋለሁ ያለው እግዚአብሔር ከላይ ሆኖ ከሰማያት ድነሃል ብሎ ማዳን ይችላል አይችልም? ይችላል። ምንም አይሳነው። ምክንያቱም ሰማያትን የሰራው እግዚአብሔር አምላክ ወርዶ በእጆቹ አይደለም፣ በቃሉ ተናግሮ ነው። እግዚአብሔር ብርሃንን የፈጠረው ልክ እንደ ሰው ልጅ ጭቃ ይዞ በእጆቹ ታይቶ አይደለም። ብርሃን ይሁን አለ፣ ብርሃን ሆነ። በቃ መናገር ነበር የሚጠበቅበት። ግን አባቶቻችን እንዲላሉ አዳምን የፈጠረው በቃሉ ብቻ አይደለም። እየሰማችሁ ነው? በምኑ ብቻ አይደለም? በቃሉ ብቻ አይደለም። ተናግሮ ልክ የማክሰኞን እርሻ ምድሪቷን አብቂ እንዳላት አዳምን አርብ ላይ ሲመጣ በይሳው አብቂ ብሎ አይደለም ያበቀላት።
ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በአርአያችን በምሳሌያችን እንፍጠር አለ። ይሄ ንግግር ነው። ከመናገሩ በፊት እንዲህ ለማለት አስቦታል። አስቦትም ተናግሮትም አልቀረም። ደግሞ የሰውን ልጅ ከምድር አፈር አበጅቶታል። ስለዚህ በደንብ አድርጋችሁ ስሙ። የፈጠረው በቃሉ ብቻ ሳይሆን በእጆቹም ጭምር ስለሆነ ሊያድነው የመረጠው እግዚአብሔርም ድነሃል ብሎ በመናገር ብቻ አይደለም፣ ሰውን ሆኖ ራሱን ሆኖ መሬት ላይ መመላለስን መረጠ እግዚአብሔር። እንግዲህ ጌታችን ኢየሱስ ክርስቶስ ይህችን የምሴተ ሐሙስ ወይም የሐሙስ ምሽት ራትን ለአባቶቻችን ለሐዋርያት ለማቁረብ ወይንም ደግሞ ለመስጠት 2 ዓመት አስተምሯቸዋል። ስንት ዓመት? እየሰማችሁ ነው? ስንት ዓመት? 2 ዓመት ነው ያስተማራቸው። ለምን? ጥምቀትን ሲመሰርት ክርስቶስ 2 ዓመት አላስተማራቸው፣ ተጠምቆ ነው ያሳያቸው። ሌሎቹን ምስጢራት ሲያደርግ አምላካችን አድርጎ እንዲሁኑ ነው ያላቸው። ለምሳሌ ከተጠመቀ በኋላ የዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ በመጀመሪያ በፍጻሜው ለኛ እንዲህ ብሎ ተናገረ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም አለ። ይሄንን ከጥምቀቱ በኋላ የተናገረው ንግግር ነው እንጂ ንግግሩን ተናግሮ ወደ መጠመቂያው አልሄድም። ቁርባንን ግን የሚገርማችሁ 2 ዓመት ሙሉ አዘጋጅቷቸዋል ሐዋርያት። ሥርዓተ ቅዳሴያችን እንግዲህ በቤተ ክርስቲያናችን ውስጥ በማህበር ጸሎት ውስጥ ከሚጠቃለሉ ጸሎቶች መካከል አንዱ ነው። ይሄ ጸሎት እንደ ሥርዓትነቱ ምእመናን እንዲከተሏቸው የሚቀመጡ ቅድመ ሁኔታዎች አሉ። ለምሳሌ ብዙ ሰው ቅዳሴን የሚረዳው ሥርዓት ብቻ ስለሆነ ነው። ዛሬ በጣም ትኩረት አድርገን ብንማረው እኔ የምመርጠው እናንተም ብታውቁት የሚበጃችሁ ቅዳሴ ሥርዓት ብቻ አይደለም፣ ክርስቶስ ፍቅሩን የገለጠበትን መንገድ ስለሆነ በደንብ አድርጋችሁ ስሙ። እንደ ሥርዓትነቱ ምእመናን በዚህ ቁሙ፣ ምእመናት በዚህ ቁሙ፣ ካህናት በዚህ ይግቡ፣ ካህናት በዚህ ይውጡ ይባላል። ሥርዓቱን አክብረን እናስቀድስ የሚባለው እኛን በነፃነት ልንጸልየው የምንችለውን የጸሎትን መንገድ አስሮ ለማስቀመጥ አይደለም። ሥርዓቱ አስፈላጊነቱ ግን እግዚአብሔርን ለማየት ነው። ምክንያቱም የቅዳሴው ዋነኛው ዓላማ ክርስቲያኖች ካህኑ ገብቶ ሰላም ለኩልክሙ ለማለት፣ ዲያቆኑ ገብቶ ተንሱ ለጸሎት ብሎ የድምፁን ማማርና ብዙ ግዕዝን ቃላትን በጭንቅላቱ ለመሸምደዱ ማስመስከሪያ መድረክ አይደለም። ጸሎቱ እንደ ጸሎትነት የሚያስፈልገው ተሳታፊው ሁሉ እግዚአብሔርን ማየት እንዲችል። እግዚአብሔርን ለማየት ደግሞ ቅድመ ሁኔታው ሥርዓት ነው። አሁን እኮ እንዴት የመመጻደቃችንን ልክ እውነት ራሳችሁ እስኪ ታዘቡት። የፈጠረውን ሰውነት እግዚአብሔር ሲለምን አያሳዝን? የሰራቸውን ሰዎችን ኑና አስቀድሱ ብሎ ሲማጸን በጣም እኮ ነው የሚያሳዝን። አንዳንድ ሰው ቅዳሴ ተሳተፍ ሲባል ጥሪው የግለሰቦች ጥሪ ይመስለዋል። ሰዎቹ ሞላ ሲሉ ደስ ስለሚላቸው ህዝቡን ተሰጥኦ ሲቀበል ዛሬ ሞቅ ያለ ነው እንደዛ ለማለት እኮ አይደለም። እግዚአብሔር እያንዳንዱ ሰው ቅዳሴ ተሳተፉ እያለ በካህናቱ በኩል የሚጣራው እኛን ሊያየን የሚፈልገው ቦታ ስላለ ነው። እኛን ቢያየን የሚመርጠው ቦታ ስላለ ነው። እየሰማችሁ ነው? ስለዚህ አምላካችን ልዑል እግዚአብሔር በቀደመው ጊዜ ላይ የኦሪቱ መስዋዕት ከብት ነው። በግ፣ ፍየል፣ ላም፣ በሬ፣ ወይፈን፣ ርግብ፣ ዋኖስ መሰል አይነት ነገር። የሐዲስ ኪዳኑ መስዋዕት ግን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም። እንግዲህ አስቡት፣ ለኦሪቱ ይሄ ሁሉ ስርዓት ካለ ለሐዲስ ኪዳኑ ቤተ መቅደስና ጸሎትማ በደንብ ስርዓት አለ። አሁን በጣም ሊገርማችሁ የሚገባው ላልጸለየንበት ነገር ነው እኛ የምናማርረው። አሁን ከኛ መካከል ነገስታቱን መኳንንቱን ልቡን አስጣቸው ብለን የጸለይናለን እንዴ? ድፋቸው እያለን እንደምንጸልየው ቤተ ክርስቲያን አንድም ቀን ለበደላት፣ ላጠፋባት፣ ላቃጠላት፣ ጉዳት ላደረሰባት ሰው አንድም ቀን የርግማን ቃል ተናግረው አታውቅም። በእንተ ቅድሳት ጸሎቷ ላይ ስትጸልይ ልቡና እንዲሰጣቸው ነው የምትጸልየው። ይሄ ጸሎት እኛ ያልጸለይናቸውን ጸሎት የምናገኝበት ጸሎት ነው ቅዳሴ። ቢያንስ እንኳን አስታውሰን ስለ እነዚህ ነገሮች መጸለይ ቢከብደን እንዴት ሲጸለይ መገኘት ይከብደን? በቃ ቆሞ እኮ አሜን እግዚኦ ተሳሃለነ፣ አዎ አሜን እውነት ነው ይደረግልን፣ ጌታ ሆይ ይቅር በለን ማለት እኮ በጣም ከኛ የሚጠበቀው ትንሹ ነገር ነው። ቅዳሴው ያለውን ትልቅ በቁየት በረከት ነው። እኛም ማንጸልየው ያለው ጸሎት ነው ቅዳሴው። ፍጹም ጌታችን ኢየሱስ ክርስቶስ እንደሚወደን እስከምን ደረጃ ድረስ ለኛ ያለውን ፍቅር ያሳየን ስጋውን ደሙን እስከ መስጠት። እኛ ለምንወደው 1000 ዓመት እንሞትልሃለን ብለን እንሞት ይሆን? ለአፋችን እንሞታለን ልንል እንችላለን።
ማረግ ያለብንን ልናረግም እንችላለን። ግን በጣም ሲበዛብን እኮ እኔም እኮ ሰው ነኝ ማለት መኖር ያምረኛል እንላለን። ክርስቶስ መኖር ሳያምረው ቀርቶ ትንሽ 1 5 ዓመት 6 ዓመት ሲጨመር አድርጌ ላስተምራቸው ማለትም በጣም ያን ያክል ዳገት ሆኖበት አይደለም። የኖረባትን 33 ዓመት በተለይ የመጨረሻውን 3 ዓመታት ግን አይደንቃችሁ? የመጨረሻ ስንብቱን ያደረገው ነፍሱን በመስጠት ነው። በቃ እንዴት ብዬ ልውደዳችሁ ከዚህ በላይ እያለ ክርስቶስ ለኛ ፍቅሩን ነፍሱን እስከ መስጠት ስጋዌን ደሜን ብሉኝ ጠጡኝ እስከ ማለት ከደረሰ ሰው እግዚአብሔርን መውደዱን እስከ ምን ልክ የሚያሳይ ይመስላችሁ? በመቁረብ ነው፣ ሌላ ምንም አይደለም። ክርስቲያኖች እባካችሁ ቅዳሴው የሚቀደሰው ምንባባቱ የሚነበቡት ይሄንን ቅዱስ ስጋውን ክቡር ደሙን ምዕመናን እንዲበሉት እንዲጠጡት እንጂ እንዲሁ የሚደረግ ክዋኔ ብቻ አይደለም። ቤተ መቅደስ ገቡ፣ ዑደት አደረጉ። ውስጥ ያሉትን ቤተ መቅደሳችን ውስጥ የሚከወኑትን አብዛኞቹ እንደ ጸሎትነታቸው ሳይሆን እንደ ምስጢር ስርዓትነታቸው መንጦላይት በሚባል በመጋረጃ ይዘረጋሉ ወይም ይከደናሉ። ለምን? የጌታችንን ሕማማትን፣ ስቅለቱን፣ እንግልቱን ሰው ልጆች እርቃኑን ሊሸፍኑለት ባይችሉ ፀሐይ፣ ጨረቃና ከዋክብት ግን ብርሃን ከመስጠት ተከልክለው ነበር። መጋረጃው የነሱ ምሳሌ ነው። መጋረጃው ለምን ይዘጋብናል? እንደው ግልጽ ሆኖ ሁሉን ነገር ብናየው እንላለን። ከፍቶ ማሳየት ከባድ ነገር ሆኖ አይደለም። ክርስቶስ ግን ሲሰቀል እርቃኑን ሊሸፍኑት ያልቻሉት የሰው ልጆች ከታች ሆነው ሲዘባበቱበት የፈጠራቸው ፀሐይ፣ ጨረቃና ከዋክብት ግን ጨለማ ሆነው ታይተዋል። መንጦላይቱ መጋረጃው እሱ ምሳሌ ነው።